ሰላም እንዴት ናችሁ? እንግዲህ በዚህ ቻናል ስለ ኢንሹራንስ ምንነት፣ አጠቃላይ ስለ ኢንሹራንስ ሁኔታ፣ ስለ ኢንሹራንስ ከቨሬጅ ወይም ካሳ ያለኝን ጥቂት እውቀት ለእናንተ የማጋራበት የዩቲዩብ ቻናል ነው። ዛሬ ደግሞ ማጋራችሁ ምንድነው በመኪና አደጋ ህይወት ቢያልፍ ካለዛም ደግሞ የአካል ጉዳት ቢደርስ ኢንሹራንስ ስንት ብር ነው የሚከፍለው በሚል ርዕስ ሐሳብ አጋራችኋለሁ ማለት ነው። ሶስተኛው ግን ኢንሹራንስ እንግዲህ የምንገባው ለራሳችን ወይም ራሳችን ላይ ለሚደርስ አደጋ ሳይሆን ከቃሉ እንደምንረዳው ለሶስተኛ ወገን ወይም ከራሳችን ውጪ ለሆነ አካል የምንገባው የኢንሹራንስ አይነት ነው። ሶስተኛው ወገን ማለት እንግዲህ ከስሙ ስንረዳ አንደኛው ወገን ማለት ራሱ ባለቤቱ ባለሊብሬ ወይም የመኪና ባለቤት ሊሆን ይችላል። ሁለተኛው ደግሞ ኢንሹራንስ ካምፓኒ በመሃል ኢንሹራንስ ካምፓኒ አለ። ሶስተኛው ደግሞ ተጎጂ አካል ወይም ጉዳት የደረሰበት አካል ማለት ነው። እነዚህ ሶስት አካሎች በአንድ ላይ ሆነው የኢንሹራንስ ከቨሬጅ የሚያገኙበትና በዛ ፕሮሰስ ውስጥ የሚያልፍ የኢንሹራንስ አይነት ነው ሶስተኛው ወገን ኢንሹራንስ ማለት። የሰርድ ፓርቲ ኢንሹራንስ እንግዲህ ከቨር ከሚያደርጋቸው አንዱ የሰው ህይወትን ነው። የሰው ህይወት ወይም አካል መጉደል፣ ለምሳሌ ተሳፋሪ ሊሆን ይችላል በመኪና አደጋ ህይወቱ ሊያልፍ ይችላል። መኪና ተገልብጦ ካለዛም ደግሞ እግረኛ በመንገድ ላይ ወይም በአስፋልት ላይ ሲሻገር፣ ዜብራ ላይ ሲሻገር ሊሆን ይችላል። ባልተፈቀደ ቦታ ሊሆን ይችላል። አደጋ ቢደርስበት ስለነሱ ስለሚሰጠው ከቨርና ምን ያክል ከቨር ሊያደርግልን ይችላል የሚለውን እንዳጠቃላይ ነግራችኋለሁ። እናንተ መኪና ባይኖራችሁ እንኳን እናንተ ላይ ደርስ ስለሚችል እንደዚህ አይነት ተመሳሳይ አደጋዎች ኢንሹራንስን በምን አይነት መልኩ አክሰስ ማድረግ ትችላላችሁና ከኢንሹራንስ ከቨሬጅ እንዴት ማግኘት ትችላላችሁ፣ ካለዛም ደግሞ ከገጫችሁ አካል እንዴት ከቨሬጅ ማግኘት ትችላላችሁ የሚለውን ሐሳብ ለመውሰድ ቁጭ ብላችሁ ተመለከቱ ትጠቀማላችሁ ብዬ አስባለሁ። የሶስተኛው ግን ኢንሹራንስ እንግዲህ አስገዳጅነቱ ምንድነው? ለምሳሌ አንድ አሽከርካሪ በሚያሽከረክርበት ሰዓት ተጎጂው ወይም እግረኛ ሊሆን ይችላል። እግረኛ መንገድ ላይ ተገጭቶ ህይወቱ ቢያልፍ ካለዛ ደግሞ የአካል ጉዳት ቢደርስበት ለዛ ጉዳት ኢንሹራንሱ በዛ አሽከርካሪ ቦታ ሆኖ ከቨር ያደርግለታል ማለት ነው። ከቨር የሚያደርግለት ስለምንድን ነው? ለምሳሌ አሽከርካሪው ገንዘብ ላይ ኖሮ ይችላል። በህግ ተቀጥቶ እስር ቤት እያለ ያንኛው ተገጨው አካል ህይወቱ ሊያልፍ ይችላል። ካለዛ ደግሞ መዳን ያለበት የአካል ጉዳት ወዲያውኑ ኢሚዲየት አክሽን ቢወሰድበት ሊድን ይችላል ተብሎ ስለሚታሰብ በዛ አስገዳጅነት ማህበራዊ ግዴታ ነው፣ መንግስት የሚያስገድድ ነው። ኢንሹራንሶች ማንኛውም ኢንሹራንስ ይህንን የሶስተኛ ወገን ኢንሹራንስ ፕሮቫይድ ያደርጋሉ ወይም ለከስተመሮቻቸው ይሰጣሉ። ካለዛም ደግሞ መኪና ያለው ሰው ማንኛውም መኪና ያለው ሰው ይህንን የሶስተኛ ወገን ኢንሹራንስ እንዲገባ ይገድዳል። ስለዚህ ኢንሹራንስ የሚገባው ያ መንገድ ላይ የወደቀ ሰው ህይወቱ እንዳያልፍ ቶሎ ፕሮቴክት እንዲደረግለት ህይወቱን ለማትረፍ እንዲቻልና የአካል ጉዳቱን ከቨር ማድረግ እንዲቻል የተገባ የኢንሹራንስ አይነት ነው ማለት ነው። ድንገታዊ ሕክምና ሊሆን ይችላል፣ አካሉ ጎሎ ሊሆን ይችላል። በዛ ቦታ ላይ አሽከርካሪው እንግዲህ ገንዘብ ላይ ኖር ይችላል። በጊዜው ገንዘብ ከሌለው እንግዲህ ከየትም አያመጣም፣ ወደ እስር ቤት ነው የሚወሰደው። እሱ እስር ቤት ባለበት ሰዓት ያ ተጎጂ እንግዲህ ጉዳት እንዳይደርስበት ኢንሹራንሱ በዛ በመኪናው ባለቤት ቦታ ሆኖ ስለ ጎጂው ሆኖ ይከራከራ ማለት ነው። ኢንሹራንሱ ከቨሬጅ ያደርግላቸው ማለት ነው። ከቨሬጁ ሊሚቴሽን አለው። በዛ ሊሚቴሽን መሰረት ለተጎጂው ካሳ ይከሳል ማለት ነው። ይህም የማህበራዊ ግዴታውን ለመወጣት እንደ ሀገር የሚገባ የኢንሹራንስ አይነት ነው ማለት ነው። እንግዲህ ይህ አደጋ ከደረሰብን በኋላ ወይም ይህን አደጋ ካደረስን በኋላ ለሰዎች ላይ ይህን አደጋ ካደረስን በኋላ ከቨሬጁ ምንድነው ከቨር የሚያደርገው? ለምሳሌ የሰው ህይወት ቢያልፍ አዲስ ይወጣ ያጋለ ጣራ አለው። እስከዛ ጣራ ድረስ ኢንሹራንሱ የዛን አሽከርካሪ ቦታ ወክሎ ኢንሹራንሱ ከቨር ያደርጋል ማለት ነው። ለምሳሌ የሰው ህይወቱ ቢያልፍ እንደየ እድሜው ይለያያል። ከዚህ በፊትም ቪዲዮ ሰርቻላችኋለሁ። የሰው ህይወቱ ቢያልፍ እስከ 250 ሺህ ብር ድረስ ከቨር ያደርጋል። የሰው አካሉ ቢወድቅ፣ አይኑ ቢጠፋ፣ እግሩ ቢቆረጥ እና የተለያየ አካለ ዲሴብልድ ቢሆን እንደየ ጉዳቱ መጠን ታይቶ እስከ 250 ሺህ ብር ድረስ ከቨር ያደርጋል። ወይም ደግሞ መንገድ ላይ ተገጭቶ ሰው የህክምና እርዳታ ቢያስፈልገውና ድንገታዊ ህክምና ወጪ ቢያስፈልገው እስከ 15 ሺህ ብር ድረስ ኢንሹራንሱ ከቨር ያደርጋል ማለት ነው። ይህም የሰውን ህይወት ፕሮቴክት ለማድረግ የተፈጠረ የኢንሹራንስ አይነት ነው ሶስተኛው ወገን ኢንሹራንስ ማለት ነው። ሌላው ብዙ አሽከርካሪ የሚጠቀምበት እንግዲህ የንብረት ጉዳት ነው። የንብረት ጉዳት ሌላ መኪና ላይ ለምታደርሱ ጉዳት እስከ 200 ሺህ ብር ድረስ ከቨር ያደርጋል። ከዚህ ተጨማሪ ማለት ነው። እሱን ከቨሬጅ ከኪሳቸው አውጣችሁ ከምትከፍሉ አሽከርካሪው ከሚከፍል ይልቅ ኢንሹራንሱ በአሽከርካሪው ቦታ ሆኖ እነዚህን ወጪዎች ሙሉ ለሙሉ ከቨር ያደርግላታል ማለት ነው። ሙሉ ለሙሉ ማለት ሊሚቴሽን አለው። ቅድም በነገርኳችሁ ለንብረት እስከ 200 ሺህ ብር ድረስ ያለውን ካሳ ከቨር ያደርግለታል ኢንሹራንሱ ማለት ነው። ከዚህ ጋር ተያይዞ ጉዳት ቢደርስባቸው ለምሳሌ አንድ አሽከርካሪ የሆነ መኪና ላይ ጉዳት ቢያደርስ እሱ ሙሉ ኢንሹራንስ እስካልገባ ድረስ ሶስተኛው ወገን ነው የገባው። ሶስተኛው ወገን ገብቶ ነገር ግን የሱም መኪና የተገጨው መኪና ቢጎዳና ያ የተጎዳው መኪና ኢንሹራንስ አለኝ ብሎ ኢንሹራንስ ጋር ቢሄድ የገባው ግን ሶስተኛው ወገን ነው። ሶስተኛው ወገን ከቨር የሚያደርገው ማወቅ ያለባችሁ እንደማሳሰቢያ ምን እንዲሆናችሁ ከቨር የሚያደርገው ለዛኛው አካል እንጂ የናንተ መኪና ላይ ለሚደርስ ጉዳት ሙሉ ኢንሹራንስ መግባት ይጠበቅባችኋል። በዚህ ሶስተኛው ወገን የናንተ መኪና ከቨር አይደረግላችሁም ወይም ሊያሰራላችሁ አይችልም የገባችሁበት ኢንሹራንስ ማለት ነው። ለምሳሌ ከሰው ህይወት ጋር በተያያዘ እና የአካል ጉዳት ጋር በተያያዘ ለምሳሌ የእግረኛው ጥፋት ቢሆንስ አሽከርካሪው ጥፋት ባይኖርበትና የእግረኛው ጥፋት ቢሆን ለምሳሌ ሲሻገር ስልክ እያወራ ቢሆን ወይም እየሮጠ ወይ አውቆ ቢሆን አስፋልት ላይ የገባውና ግጭት ቢደርስበት ህይወቱ ቢያልፍ ኢንሹራንስ ይከፍላል ወይ? ይህ የብዙ ሰው ጥያቄ ነው። ኢንሹራንስ አዎ ይከፍላል።
ይሄ በኢንሹራንስ ወርድ ወይም ቴክኒካል ወርዱ ኖ ፎልት ሊያቢሊቲ ይባላል። ምንም ጥፋተኛ ቢሆን አሽከርካሪው ጥንቃቄ ሊያደርግ ይገባል ተብሎ ስለሚታሰብ ከቨር ከማድረግ ወደ ኋላ አይልም። ኢንሹራንሱ ሰው ነውና የሰው ህይወት ፕሮቴክት ማድረግ ስላለበት እግረኛው ጥፋተኛ ቢሆንም እንኳን ኢንሹራንሱ የዛን ከቨሬጅ ከቨር ያደርጋል ማለት ነው። ምንም አይነት ሁኔታ ውስጥ ቢሆን የሰው ህይወት ቢያልፍ ጉዳት ቢደርስበትና ለሕክምና ወጪ ቢያስፈልገው በምንም አይነት ለምሳሌ አካል የአእምሮ ታማሚ ሊሆን ይችላል። እነሱ መኪና ውስጥ ገብተው ለምሳሌ አስፋልት ላይ ገብተው ቢገጩ ጥፋቱ የነሱ ነውና ስለዚህ ኢንሹራንስ አልከፍልም ማለት አይችልም። የሰውን ህይወት ፕሮቴክት ማድረግ ስላለበት ይህም በአዋጅ የወጣ አዋጅ ስለሆነ ግዴታ ከቨር ያደርጋል ማለት ነው። ከዚህ ከሶስተኛ ወገን ኢንሹራንስ ጋር በተገናኘ እንግዲህ ብዙ ሰው የሚጠይቀው ለምሳሌ የተሳፋሪዎችን ከቨር ያደርጋል፣ ሶስተኛ ወገን በእያንዳንዱ ሰው ከቨር ያደርጋል። ነገር ግን የሹፌርና የረዳት ከቨር የሚያደርግ ይመስላችኋል? ኢንሹራንስ ሶስተኛ ወገን ኢንሹራንስ የሹፌርና የረዳት ከቨር ያደርግ ምንታቁ ስለምፈልግ ከቨር የሚያደርገው የተሳፋሪዎችን እንጂ እና የሌላ አካል ሶስተኛ ወገን እንጂ እናንተን ከቨር ያደርግም። ለራሳችሁ ኢንሹራንስ መግባት ይኖርባችኋል። እናንተ ባለቤት ናችሁ ወይም አሽከርካሪ ናችሁ ተብሎ ስለሚታሰብ ለራሳችሁ ኢንሹራንስ እስካልገባችሁ ድረስ የገባችሁ ለሶስተኛ ወገን ነው፣ ለዛኛው ለምታደርሱት አደጋ እንጂ ራሳችሁ ላይ ለሚደርስ አደጋ አይደለም። ራሳችሁ ላይ ለሚደርስ አደጋ የወርክ ሜንስ የሚባል አለ ወይም የሰራተኛ ኢንሹራንስ የሚባል አለ። ወርክ ሜንስ ኢንሹራንስ ለሹፌራችሁና ለረዳታችሁ መግባት ትችላላችሁ። ነገር ግን ሶስተኛ ወገን ብቻ ገብታችሁ ለሹፌርና ረዳት ኢንሹራንስ ሳትገቡ ጉዳት ቢደርስባቸውና የህይወት ወይም የሞት አደጋ ቢገጥማቸው ኢንሹራንስ ከቨር ያደርግም። ይሄንንም አጽንኦት ሰጥታችሁ እንድታቁ ስለምፈልግ ነው። ይህም ኢንሹራንስ እንግዲህ ሶስተኛ ወገን ኢንሹራንስ ብቻ ገብታችሁ ለምሳሌ ሹፌርና ረዳት ጉዳት ይደርስባቸዋል። ብዙውን ጊዜ ሹፌር ጉዳት ይደርስበታል ወይም ረዳት ጉዳት ይደርስበታል። ከፊት ለፊት ቢጋጭ ሹፌሩ ይጎዳል ወይም የሞት አደጋ ይደርስበታል። ለሱም ኢንሹራንስ መግባት ይኖርባቸዋል የመኪናው ባለቤት። ካለዛም ደግሞ የመኪናው ባለቤት ራሳችሁ አሽከርካሪዎች ከሆናችሁ ለራሳችሁ መግባት ትችላላችሁ፣ ለረዳትም መግባት ትችላላችሁ። ምናልባትም እዛ ጋር ተጠያቂነት እንኳን ባይኖርባችሁ ረዳቱ ህይወቱ ቢያልፍ፣ ነገር ግን ሞራል የሚባል ነገር አለ። ሞራል ለምሳሌ የሚያስተዳድረው ቤተሰብ ሊኖር ይችላል። ለዛ ቤተሰብ ከቨር ሊደረግላቸው የሚገባውን የኢንሹራንስ አይነት ልትገቡላችሁ ይገባል። ወርክ ሜንስ ኢንሹራንስ የሚባለውን ኢንሹራንስ ማለት ነው። ለምሳሌ የአንድ ሹፌር ወይም የረዳት ደሞዝ አለ። በዛ በደሞዙ ነው ኢንሹራንስ የሚገባው። በዛ በደሞዙ ከገባችሁ በኋላ እሱን የ5 ዓመት ደሞዙን ለቤተሰብ ከቨር ይደረግላቸዋል። ህይወቱ ቢያልፍ የ5 ዓመት ደሞዙን ከቨር ይደረግላቸዋል። ካለዛ ደግሞ ዲሴብልድ ቢሆን እንደየ የሚሰጠው ኦሬት አለ። በዛ ሬት መሰረት የ5 ዓመት ደሞዙን ከቨር ይደረግላታል ማለት ነው። ስለዚህ ትልቅ ጥቅም አለው። የምትከፍሉት ለኢንሹራንስ ለወርክ ሜንስ ተብሎ ለሹፌርና ለረዳት የምትከፍሉ በጣም ትንሽ ብር ነው። ነገር ግን ራሳችሁን ሴፍ ታደርጋላችሁ፣ ቤተሰባቸውንም በዛው ልክ ፕሮቴክት ታደርጋላችሁ። እናንተም ደግሞ ከሞራል ተወቃሽነት ትድናላችሁ ማለት ነው። ስለዚህ ወርክ ሜንስ ኢንሹራንስንም አብራችሁ ከሶስተኛ ወገን ኢንሹራንስ ጋር ታሳቢ አድርጋችሁ እንድትገቡ ሪከመንድ አደርጋችኋለሁ ማለት ነው። በዚህ በሶስተኛ ወገን ኢንሹራንስ ላይ ጥያቄ ማንኛውንም ማስተያየት ካላችሁ ኮሜንት ላይ ድሮፕ አድርጉልኝ፣ ለመመለስ እሞክራለሁ። ማንኛውም አይነት የኢንሹራንስ ጥያቄ ካላችሁ ኢንሹራንስን የሚመለከት ጥያቄ መጠየቅ ትችላላችሁ። ኮሜንት ላይ ብጽፉልኝ፣ በስልክም ቢሆን ማውራት ትችላላችሁ። ኮሜንት ላይ ጻፉልኝና ስልኬን መስጠት ትችላለሁ፣ ችግር የለም። ስለ ኢንሹራንስ ማንኛውንም ጥያቄ ብትጠይቁኝ መመለስ የምችለውን እመልስላችኋለሁ። መመለስ የማልችለው እንደው ኮምፕሊኬትድ የሆነ ኬዝ እንኳን ቢኖር በላይ አለቆች ጠይቀን ቢሆን ለእናንተ የሚጠበቅብኝና ኃላፊነት ለመወጣት ዝግጁ ነኝ ማለት ነው። አመሰግናለሁ።